ምክንያቱም ይህ በጣም ሴቶች ላይ የተለመደ ነገር ነው። ጤና ይስጥልኝ ወደ አፊላስ ሶሻል ሚዲያ ተከታታዮች፣ ዶክተር ምርጥዘር በቀለ አበበ እባላለሁ። የማህፀንና ጽንስ ስፔሻሊስት እንዲሁም የሴቶች ማራቢያ አካላት ካንሰር ሕክምና ሰብ ስፔሻሊስት ሐኪም ነኝ። ዛሬ ላወራችሁ የተገኘሁት በቅርቡ ከገጠሙ ታካሚዎች ተነስቼ ስለ ማህፀን እጢ ሞኝ እጢ ማዮማና እንዲሁም ወደ ካንሰር መቀየር ይችላል አይችልም የሚለው ላይ እና የትኞቹ ታካሚዎች የዚህ መቀየር እድል አለው የትኞቹ ታካሚዎች ላይ የሚለውን ነገር ለማውራት ነው። እንግዲህ የማህፀን እጢ ወይም ማዮማ የምንለው ብዙ ሰው ላይ እንደሚገኝ እና ብዙ ሰውም በዚህ ርዕስ ላይ ቲክቶክ ላይ ቪዲዮም ሌላ መረጃ ሰጥቶ እንደሚሆን መገመት አይከብድም። ምክንያቱም ይህ በጣም ሴቶች ላይ የተለመደ ነገር ነው። እንግዲህ ቁጥሮች እንደሚያሳዩት ብዙ ሴቶች ላይ ማለትም በተለይ በቀዶ ጥገና የወጣ የሴቶች ማህፀን ላይ እስከ 70-80% ድረስ የመገኘት እድል አለው። እንዲሁም ምልክት ኖሯቸው የሚመጡት ግን ከ25-30% ብቻ ናቸው። ለዚህ እንደው ህክምና የሚዳርገው በአብዛኛው ምልክት ሲኖረው ብቻ ነው። ከምልክት ከሌለው በጣም የተለመደ ስለሆነ ያን ያህል ህክምና አይፈልግም። ምልክቶቹ አብዛኛው ሰው የሚያውቃቸው ወር አበባ መዛባት፣ ፈሳሽ መብዛት ነው የሚያመጣው። ከዛ አለፍ ሲልም አንዳንድ ጊዜ ማህፀን ዙሪያ ያሉ ስትራክቸሮችን በመጫን የሽንት መስመር አካባቢ ህመሞችን ማምጣት፣ በራሱም እጢውም ህመም ማምጣት፣ ልጅ ከመውለድ ጋር ተያይዘው የሚመጡ ሳፈርቲል ማምጣት፣ እንደዛ ነገሮች ይኖሩታል። በአመዛኙ ግን ምልክት የሌለው እንዲሁም ኢንሲደንታሊ ወይም በአጋጣሚ አልትራሳውንድ ላይ የሚገኝ ነገር ሆኖ ነው የምናገኘው። ሰው ቅድም መጀመሪያ እንዳልኩት እንግዲህ መቼ ይታከማል፣ ምን አይነት ህክምና የሚፈልግ የሚለው እንደው ትንሽ ለማለት ያህል ማዮማ ወይም የማህፀን እጢ ህክምና የሚፈልገው ምልክት ሲኖረው ብቻ ነው። ቅድም እንዳልኩት እነዚህ ምልክቶች ወር አበባ መዛባት፣ ዙሪያ ያሉ ስትራክቸሮችን በመጫን እንዲሁም ልጅ መውለድ ጋር ችግር ሲያመጣ ይታከማል ወይም መታከም አለበት ተብሎ ይታሰባል። ሌላኛው መታከም አለበት ተብሎ የሚታሰበው እንዲያው ወደ ካንሰርነት ይቀየራል ተብሎ ሲታሰብ ነው። እዚህ ወደ ካንሰርነት መቀየር ያን ያህል የተለመደ ነገር አይደለም። ብዙ ሴቶቻችን ቅድም እንዳልነው የማዮማ ወይም የማህፀን እጢ ቢኖራቸው ወደ ካንሰርነት የሚቀየሩት ግን በቁጥር ደረጃ 1-2% ከመቶ ሰዎች 1-2% ብቻ ነው የምናገኘው እና እንደው ይሄ ሲወራ ብዙ ሴቶች ያሏቸው የተባሉ ሴቶች በዚህ አጋጣሚ እነሱ ላይ መረበሽ ወይም ድንጋጤ እንዳይፈጠር ማሳሰብ እወዳለሁ። ነገር ግን ይሄ ቁጥሩ በጣም ዝቅተኛ ቢሆንም አጋጣሚ ሆኖ ከዚህ መቀየር የሚመጣው ካንሰር ግን የሴቶች መራቢያ አካላት ካንሰሮች ከምንላቸው ውስጥ በጣም ማከም አስቸጋሪና ውስብስብ ሆኖ እናገኘዋለን። ሰው እንደ እድል ሆኖ የሚከሰት ዝቅተኛ ቢሆንም ሲመጣ ግን ወይም ሲፈጠር ግን አስቸጋሪነቱን በዛ አጋጣሚ ማሳወቅ ያስፈልገናል ማለት ነው። እንግዲህ መቀየር የሚለው በራሱ ዳይሬክትሊ ላይ ገልጸው ይችላል። የተለያዩ መላምቶች አሉ። ካንሰሩ ራሱን ችሎ ነው የሚፈጠረው ወይስ ሪሊ ከእጢው ነው የሚቀየረው የሚለው የራሱ መላምቶች አሉት። እንደው አሁን የሚወጡ መረጃዎች የሚያሳዩት ልክ እንደዛኛው እጢ ካንሰሩ ራሱን ችሎ የማህፀን ጡንቻ ላይ እንደሚነሳ ነው። ነገር ግን አብዛኛው አይነት ካንሰር ያላቸው ሰዎች ላይ ያኛው ማዮማ የሚባለው ለብዙ ጊዜ የኖራቸው ሰዎች ስለሚሆኑ ከእጢ ነው የሚቀየረው የሚለውም መላምት እስካሁን ድረስ ክብደት እንዳለው መሆኑን በዚህ አጋጣሚ መናገር እፈልጋለሁ። የቶቹ ናቸው ይሄ መቀየር የሚያስፈራቸው የሚለውን ለማወቅ እንዲያው ቅድም ለመግለጽ እንደሞከርኩት ይሄ እጢ ያላቸው ሰዎች በሙሉ ካንሰር ይሆንባቸዋል ወይም ካንሰር ነው የሚለው ነገር ብዙም ሚዛን አይደፋም። እንደዚህም የተለመደ አይደለም። ይሄ 4-5 እጢ ብዙ እጢ ያላቸው የሚባሉ ሰዎችም ይሄ እውነት ለመናገር የላቸው። ሰው የቶቹ ናቸው የሚኖሯቸው በምልክት ደረጃ ሲታወቃሉ የሚለውን ለመግለጽ ያህል በምልክት ደረጃ የተለየ ምልክት የለውም። በጣም የተሰራጨ ካልሆነ በስተቀር ሞኝ እጢውም ይሁን ወደ ካንሰርነት የተቀየረው ማህፀን እጢ ወይም ማዮማ ወይም ሲቀየር ሌዮማይሳርኮማ የምንለው የተቀየረውም ያልተቀየረውም በምልክት ደረጃ ተመሳሳይ ናቸው። በአብዛኛው የተለመደ የሚባል ምልክታቸው ቅድም እንዳልኩት የማህፀን የወር አበባ ፈሳሽ መብዛት ነው። ነገር ግን ይሄኛውን በጣም ከዘገዩ ቶሎ ካልመጡ ሳምባቸው ላይ የጀርባ አጥንታቸው ላይ ከደረሰ በኋላ ከመጡ የጀርባ ህመም ይኖራቸዋል። ሳምባቸው ላይ ከሆነ ደም የተቀላቀለበት አከታይ ማምጣት ከሳል ጋር እንዲሁም ደግሞ የጀርባ ከባድ የሆነ የጀርባ ህመም ሊኖራቸው ይችላል ማለት ነው። በምልክት ደረጃ ይሄን ያህል የተለዩ አይደሉም። በተለይ መጀመሪያ አካባቢ የሚለዩ አይደሉም ማለት ነው። ሌላ የምናውቅባቸው ምልክቶች ምንድናቸው ካልን የኢሜጂንግ ስተዲዎች የምስል ምርመራዎች ናቸው። እነዚያ የምስል ምርመራዎች አልትራሳውንድ ልንጠቀም እንችላለን። ስካን ኤምአርአይ የሚሉትን እንደ አማራጭ ልንጠቀም እንችላለን። እንዲሁ እዚህ ላይ ይሄ ነው የሚባል የተሻለ ይሄኛውን ያሳያል የሚባል እንትን የለም። ግን በንጽጽር ኤምአርአይ የተሻለ ምርመራው እናገኘዋለን። በአብዛኛው ምርመራ ላይ ወይም አልትራሳውንድ ኤምአርአይ ስንሰራ የምናገኘው ግኝት ምንድን ነው? ብዙ እጢዎች አይኖራቸውም። በአብዛኛው እነዚህ አይነት ሰዎች የተቀየረባቸው ሰዎች ብዙ እጢዎች አይኖራቸውም።
አንድ እጢ ሆኖ ያ እጢ በጣም በመጠን ደረጃ ከፍ ያለ ሆኖ የዛ እጢ ከሌሎቹ ኖርማል ከሚባሉ የማህፀን ጡንቻዎች ጋር ብዙም የተለየ አይነት አፒራንስ የሌለው እጢ ሲሆን እንዲሁም እጢው የሚደርሱ የደም ፍሰት በጣም ሲበዛ ከዛ ላይ ጥርጣሬ የሚያጭር ሆኖ እናገኘዋለን። ሌላ እርግጠኛ የምንሆንባቸው ምርመራዎች የሉም ወይ ከምልክት እና ኢሜጂንግ ወይም ስነ ምስል ምርመራዎች በተጨማሪ የሚለውን ለማወቅ አንዳንድ ጊዜ አንዳንድ ሰዎች ሳርኮማ ወይም ሌዮማይ ሳርኮማ ሲያስቡ ወይም መቀየሩን ሲያስቡ የተለያዩ የናሙና መውሰጃ መንገዶችን በመጠቀም ለምሳሌ አልትራሳውንድ ተጠቅመው ኬኔሲ ወይም ሴሎችን ከእጢው ላይ በመውሰድ እንዲሁም አንዳንድ ጊዜ ሙሉ ናሙና ወይም ኮርኒያል ባዮፕሲ በመውሰድ ከማይመው ላይ ነገር ተቀይረው አልተቀየረም የሚለው ነገር ለማረጋገጥ ሲሞክሩ እናያለን። ነገር ግን ይሄ ብዙም የሚመከር እንትን አይደለም። በአልትራሳውንድ በኤምአርአይ ጥርጣሬ እንዳለ እጢውን ማውጣቱ እንዳለ ሳይነካካ እጢውን ለማውጣት መሞከር ያስፈልጋል እንጂ በዚህ አይነት ነገር ቸክ አድርጎ ይሄ ነገር ሞኝ እጢ ነው አይደለም የሚለውን ለማረጋገጥ መሞከር አይቻልም። ስለዚህ 100% የሚታወቀው እጢው በሰርጀሪ ወይም በኦፕሬሽን ከወጣ ብቻ ነው እናገኘዋለን ማለት ነው። ወደኛ ሀገር ያለውን ኢፒዲሞሎጂ ወይም እንደው የመከሰት ምጣኔ ለማስረዳት ያህል ይሄ በጣም የተለመደ ማይባል ባይሆንም ያን ያህል ደግሞ እንደው ሩቅ የሚባልም አይደለም። ምሳሌ እኔ በዚህ 6 ወር 2 ሰዎች ገጥመውኛል። ስለዚህ በጣም አስቸጋሪ ነው። አንዳንድ ሰዎችም እንደዚህ መጣው ይሄ ነገር ወደ ካንሰር ተቀይሯል አልተቀየረም አይነት ጥያቄ ይጠይቁናል። ያን ያህል ብዙ አይደለም። አጋላጭ ነገሮችን እዚህ አጋጣሚ ቅድም ሳንጠቅሳቸው ለመናገር ያህል ይሄ በአብዛኛው የሚከሰተው ብላክ ፖፑሌሽን ላይ ወይም ደግሞ ጥቁር የሚባሉት ሰዎች ላይ ነው። ስለዚህ አንደኛው የኛ አጋላጭ ነገር ጥቁር መሆናችን ነው። የመከሰቻ እድሜውን እንደው ወደ መቀየር እድሜውን ስንመለከት በአብዛኛው ከ40 እስከ 78 79 ዓመት አካባቢ ነው። በአማካይ ፐሪሜኖፓውስ የሚባለው ወይም ደግሞ ይሄ የማረጫ እድሜ ዙሪያ ነው። ያ ማለት ይሄ ከ45 እስከ 55 ዓመት ውስጥ እዛ እድሜ ውስጥ ነው የሚከሰተው ማለት ነው። ስለዚህ እዛ እድሜ ላይ ያሉ ሴቶች እንደዚህ ያልጠፋ ያለ የማህፀን እጢ ወይም ማይማ ሲኖራቸው ወይም ሌላ በባለሙያ ታይተው የሚያጠራጥሩ ፊቸሮች ወይም አይነቶች ሲኖሩ ቶሎ መታከም ያስፈልጋል። እኛ ህዝብ ጋር የሚተነበየው ምጣኔውን በተመለከተ እኔ ጋር በዚህ 6 ወር 2 ሰዎች ገጥመውኛል። ሌላ አጥኚ ድርጅቶች ኤስቲሜት የሚያደርጉት እኛ ሀገር ላይ ያሉ 100,000 ማዮማ ያላቸው ሰዎች ቢኖሩ 3 እስከ 5ቱ ይሄ ሌዮማይ ሳርኮማ ወይ ደግሞ ወደ ካንሰር የተቀየረ ማዮማ የመኖር ዕድል የሰፋ ነው ይባላል። እንደው አንድ የተቀየረው ከተገኘ ህክምናው ምን ይመስላል ስንል በጣም ኢምፖርታንት የሚባለው ወይም ደግሞ አይነተኛ የሚባለው ህክምና ሰርጀሪው ነው። እንደ አጋጣሚ የሆነው ሌላ ተጨማሪ ህክምናዎችን እንደ ኬሞቴራፒ ወይም የኬሚካል ህክምና፣ ሬዲዬሽን ወይም የጨረር ህክምና ድጋፋዊ ህክምናዎች ሆኖ ነው የምናገኛቸው። ህክምናውና የበሽታ ፕሮግኖሲስ ወይም ደግሞ የበሽታው የሞት ምጣኔ የሚገመተው በደረጃው ቢሆንም ግን እንደው ጠቅላላ አድርጎ ለመግለጽ ያህል ኦፕሬሽን በጣም አይነተኛ የሚባል ህክምና ነው። ከዛ ውጭ አንዳንድ ጊዜ ያው አስቸጋሪ ነው እንዳልኩት ቅድም በደም የሚሰራጭ እንትን ስለሆነ ለምሳሌ አጥንታቸው ላይ ከተገኘ ሳምባቸው ላይ ከተገኘ አንዳንድ ጊዜ እንደዚህ የኬሚካል ህክምና ወይም ኬሞቴራፒ እና የጨረር ህክምና ሬዲዬሽን ትሪትመንት ልናስብ እንችላለን። ሌላ ሙከራ ላይ ያሉ በተለይ ያደጉት ሀገሮች ላይ እየተጠቀሟቸው ያሉ ሙከራ ያሉ ሪሰርች ላይ ማለት ነው ያሉ መድኃኒቶች አሉ። አንዳንዶች አሁን ወደ ህክምናነት እየገቡ ነው። ለምሳሌ እነዚህ ለዘር ፍሬ ማመንጫ ካንሰር የሚጠቀማቸው እነዚህ ፓርክ ኢንሂቢተር የሚባሉት እነሱ ህክምና አማራጭ ሆነው መጥተዋል አሁን። ስለዚህ እንግዲህ እነሱን ወደፊት የምንጠቀምበት አጋጣሚ ሊሆን ይችላል ማለት ነው። ከዛ ውጭ ግን ጥርጣሬው ካለ ወደ ሰርጀሪ መሄድ ያስፈልጋል ማለት ነው። የዚህ ቪዲዮ ዓላማ ማህፀን እጢ ያለው ወይም ማዮማ ያለው በሙሉ ካንሰር ነው ሳይሆን እንደው በስርዓት ታይቶ ጥርጣሬው ሲኖር አኮርዲንግሊ ህክምናውን ማድረግ እንደሚያስፈልግ መረጃ ለመስጠት ነው። ታዳመጣችሁ አመሰግናለሁ። የአፊላስ ጠቅላላ ሆስፒታል ነው። አፊላስ ጠቅላላ ሆስፒታል ፈዋሽ አእምሮዎች፣ ተንከባካቢ ልቦች